ሌላ መልክ ነው የሰጠው። ማርያምን ቦጋለ ያቤልስ ወንዳይ ኩፍያ ምናምን አለ። ምንድን ነው ያደረከው? ማነው ገንዙ ይላከ? ወይኔ አተሳ ያምራል ያስጠላል። ያው ግን ሰው እንዳሰው ያምራል የሚለው እንዳሰው ያምራል የሚልኝ ግን ቆንጆ ነው። እኔ እናንተ እንዲህ ነን ያረቦጌ ምን እንኳን ነው በሱፋይ ነው ይላችሁ በሱፋጭ እስቲ ነው የምሰው ይችላል። አረ ማርያም ማርያም እግዚአብሔር አይደለም እስቲ ዲማም ማርያም ያፋሉኝ ነው ምንድነው? እንዴት ለምን ወይኔ ታስቀ ያስተላል። አረ ምንድነው ያደረከው? ያስተላል ግን ግን ያኛው ነው የሚያምረው። እግዚአብሔር የምር ምን ሆነ ነው? ወይኔ አተሳ እናስበን ተቆረጥኩት እባክህ። እሺ አስጠላኝ ማርያምን። እይ አብረን አፕ ያስጠላል ግን በጣም አዎ ማርያም አዎ ወይኔ በማርያም በስመ አብ ወወልድ ወመንፈስ ቅዱስ ተለምዷል። ቀስ ብለህ እንዴት አየው? ካንተ ጋር እኩል ነው። ማርያም ጽንስ ነው የምትመስለው። ጽንስ አረ ዳጊ ተው። አረ ደበና አታ ያምራል። ነት ቆንጆ ነው። አሁን ብሻል ያወራለች ያወራተና ማርክሹት ግን ሌላ መልክ ነው የሰጠው። ማርያምን ቦጋለ ስማ እንዴ ዞሬ ሳይ ሌላ ሰው ነው የመሰልከኝ። ስማ ባትቆረጥ ይሻላል። ግን ያምርባል። ማርያም አስተላማ ግን እኛ በዛ ስለለመድን ይከብዳል እስክንለምድ። ምን አድርገው ነው ፀጉርን ግን ያምርበት። አረ ወደዚህ በእናትህ ያኝ ይሻላል። እግዚአብሔርስ ወንዳይ ኩፍያ ምናምን አለ። ያኝ በሰም ይሄ ያምራል። አረ ምንም አያምርበት። ያኛው ነው የሚያምረው። የመረና ይሄ ያምራል። እግዚአብሔር ያኛው ነው የሚያምረው። እግዚአብሔር ያኛው ግሪሳሉ በዛም በደንብ ለመደ። እግዚአብሔር ነው በቃ አዝናለሁ። እንግዲህ አባቴ እንግዲህ በፍቅር ምክንያት አቶ ቦጋለ ያን የመሰለ ፀጉር ከማን ነው እንግዲህ የኔ ትርት ቆርጦኛል። ራሴ ነኝ እንደምቀራችሁ ለነገ አሳልፌ ለወንድም የሰጠው አሁን ምን መሰለህ ተማሪ ያምራል ያስታውቃል። በየተራሩ ያምራል። ያምራል ያስታውቃል። ያምራል ያስታውቃል። ያምራል እኮ ግን የራስ ሄዷል።
ያስጠላል። አይ አሪፍ አቡሽ ያምራል። ያምራል ያስጠላል። ቆንጆ ነው። ያምር ያምራል ያስጠላል። ምን ያስጠላል? ህፃን ልጅ መሰልክ። እግዚአብሔር ህፃን ልጅ እንጂ ያስጠላል። አይ ብዙ ያስጠላል።